ኦኬ ስራው በቶሎ መንገድ እንዲያልቅ የበኩላችንን አቅም ማድረግ ይሻላል ነው የሚለው። እንዴ ቶሎ ግን መፋቀር አለበት። አው ትንሽ ነገሮች አልቀዋል። ትንሽ ነገሮች ነው የቀሩት እና ትዕግስት ነው የሚያስፈልገው ዋናው ነው የሚለው። እና ፕሮሰሱ ቶሎ እንዲያልቅ በሱ አይደለም በእኔ አካውንት 2 ሚሊዮን ብር መግባት አለበት። ኧረ አላልኩም አላለም ሙርዬ ሰፈር ዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላል ጓደኛዬ ምን ብራዘር ምን እንደልሽ አዛ ከታች ሰፈር በላይ ሲሲጄሽልኝ ነሽ ነው ያባት ስሞታች ሳቢዮን አንጩማ ብራዘር እንግዲህ ነው ያባት ምንድነው አባ ጀብሎ ነው እንደምትሰራው አይደለም ሰርጋስም ብለህ አፕ እንድታስብኝሽ ብራዘር የምን አባ አፕ ነው? ኧረ ብራዘር ትለይብኛለሽ። ሳንንተን ጋር የምን አባ አፕ ነው? አይደለም ና የት ተፈርደሽ ነው? የት ተፈርደሽ ነው? ና እናንተ ጋር ነው የምትሄጂው። እናንተ ጋር ነው የምትሄጂው። አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድሜ ወይ ኧረ ወንድሜ ወይ የማንም ወፍፊ በጥብጥ በቃ በቁመቱ እያመነ ያለው ይሄ ልጅ እኮ በቁመቱ እያመነ ነው። በቃ እግሩን ነው ማሳጥረው። ቆይ እስቲ ሄሎ ብራዘር፣ ቆይማ የሆነ ጥያቄ ልጠይቅ ብዬ ነው። ለሀገር የማይጠቅም ሰው አለ አይደል? የሆነ ከንቱ ሰው እሱን ብገል ስንት ዓመት ይፈረድብኛል? 15 ዓመት ለዚህ ሰውዬ ችግር የለውም። እኔ ለሰፈሬና ለሀገሬ እቆማለሁ። ችግር የለውም። እገለው ቻው በቃ ይታባቱ እስቲ እናገረኝ። አተናስክ ማን ነው ናልኩ ና ሰፈር ውስጥ ምን ብለህ ነው የምትወራው? ከዛሬ ሁላ ያረከኝ እንችላል። ዛሬ ተያይዘን እናልቃታለን። አንተ ማን ነህ? ምንድነው ያልሽው አንቺ? ይሄ ጥጋብሽ እኮ ነው ተረግመሽ እንድትቀሪ እንድታጥሪ ያደረገሽ። ዛሬ እንዳትጠጋኝ አንተ አቢረፍ የስንቱን እንባ ነው እያስለቀስካለሁ። እሺ ረፍ አቢ፣ አንተ ትሳሳታለህ። ረፍ አቢ እንዳትለኝ። ማንነ ነው? እኔ ትልቅ አይደለሁም። ራስህ ነህ አቢ። እሺ ነኝ እኮ ራሱ ትመስላለህ ግን ኩታራ ነህ። ኧረ እሺ አሁን ክፉ አንተ ቃል መግዛት ብለው ወደ አስፋልት ልትወጣ ነው እንዴ? ይሄው ወንድም እየመጣ ወንድሜ ያለ እሱን ላከው እኮ እሱን እኮ ነው የምልና እኔስ እኔ ፍቅር በጣም እኮ ነው እንደማፈቅርሽ መቼም ታውቂያለሽ። እንደው ከነብሉ ባርጌ ባክሽ እኮ ለደስ የሆነ ተራሰው አለ የሆነ ወንድም ያለ እሱን አባረን በቃ አብረን ንብረት መኪና ምናምን እንወስዳለን። ያ ተራሰው ማን ነው ስልክ የሰጠህ? ምንድነው? ይግባ ቴሌብር እንዴት ነሽ አንቺ? ሰላምሽ ቴሌብር አለልሽ። ቴሌብር ነው እንዴ ስምሽ? ኧረ አይደለም ማትሪክ 127 አንጥቼ ለዛ ነው። እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃ እኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። በቃ ባለሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባው። ሰላም ነው አለ ክብር ይስፋ ለመድኃኒዓለም። ምን ይሰማል? ወይኔ እኔ ስዊት የኔ ማህርት ብትዩ እኮ ነሽ። እንደው ማረግ ምን ልበልሽ? እኔ ካንቺ ኧረ ገጀራው ኧረ አሁን ልሞት ነው። ተይኝ። ኧረ ሞት ላይ ነኝ። ቁርንጭት ይህ ገጀራው ምን አረጌ? ራን ገጀራው ምን አርጌ ነው? እንደው ወርሜ ልኬ ነው እኮ ቁመቴ ይረዝማል እያልኩኝ በቃ ጥሬ ቀረ ቀነጨርኩ። ባንተ ስጋት እኮ ምን አርጌ ነው? ታስስክስኩስ አረፖስ መጣ ዛሬ ጌታ የምሳይ ወስጥና ጋሽዋይ ሰው ልጅ እንደው እቺ መኪናው ባንተ ቤት አላት የላት እንደው
ልብስ እንኳን እዛ እንደው ሰውዬ ትንሹ እንዴት ነሽ? ምንድነው እንኳን ደግሞ ያደረሰሽ? ጋሼ አንዳንዴ በቃ እንደ ቁም ሳጥንም ትጠቀሙበታላችሁ። መኪና ጨዋታሽ መቸኛል። በቃ ፏፏርጊው መስኮት ምናምን ዘጋጊ። እዚህ ሀገር ላይ እኮ ደሴ ላይ ውብ ሆኖ የምታያችሁ መኪና እኮ ማን ያጸዳችሁ? ቼላል ለዳሽቦርድ ከፈለግሽ ዛሬ አሪፍ ነገር አጋጠመኝ ማለት ነው። አበላችሁን ፈጠን እያላችሁ ሰዱ ነው የፈረማችሁ። ሰላም። እሺ ማን ነው? ስም አለበት? ስም ብሩክ ማን? ባርከው። ሴክስ ወንድ ነው። ሌላ ምን ሊሆን ይችላል? ወንድ ነው ልበላ። ተረጋጋኝ። እዚህ ጋር ፈጠን አድርገው። ኧረ ሰዓት የለንም። ያዝ ከረኛ። አቤት። ሰላም ነው? አለ ቼላል ኔም ቼላል ማን? ተስፋዬ። ሴክስ አልፎ እንዴት ከስንት አልፎ እናታም ቱል እርከዚ ዛሬ ገና በቃ ሞከርኳት አይደል? አበረታታ ጀማሪ ሊባና አበረታታ። ልትገጨኝ ነው እንዴ? ያማል እንዴ? ምን አስበህ ነው? ዜብራ ላይ እኮ ነው ያለሁት። ጤነኛ አይደለም እንዴ? እኔ እኮ የሰው ልጅ ነኝ። ዝም ብዬ መጣሁ። አልከፍለት ወደ አረግታ ሆይነ ወደኝ ነግረባ እጅክ ጋጨው ታብ አልከፍለት እና ያልከው ትራስኒን አረጋሽ ከትገጨ ስንት መከራይቼ የገነባሁት እንዴ? አዎ ብዙ ደክማ ከስከቹን እዛ ምንድነው ነው ሽንቱን ይሻላል። ወይ ወድቁም የተመለከተ ግቢ እንትን እያለብህ እኮ ነው። አረ እንደው መከራ አየሁ እኮ ነው። ሽንቱን እዝቁም ሽንቱን ይሻላል። አበጋሽ እዚጋ ሽንት ትሸናለህ። አረ በጣም አላወኩም። ሰዋደር እኮ ትላለህ እንደ እዝቁም በር ላይ ነው እንደ ሽንት አላወኩም። ይቅርታ አልኩ እኮ ጋሽ። ይቅርታ ይላል። አየሁ ሰዋደር ላይ አይ ጥፋት ትላለህ። ጥፋተኛ ነኝ በቃ ይቅርታ ጋሽ። ጥፋተኝነት አይደለም ያስቀጣል እንዴ? 5000 ብር ትከፍላለህ። አታነብም እንዴ? 5000 ብር ይከፍላል። አረ በቃ ይለኝ 3000 ብር አድርግልኝ። በቃ እሺ እሺ። አይ አይደለም 5000 ብር ነው ህጉ። 5000 ብር ነው። 3000 ብር አልኩ። ይቅርታም ጠየቅኩኝ እኮ በቃ ይቅርታ ምን ያደርጋል? እዚህ ጋር ስንት እንጂ ከሸና በኋላ እኔ ይቅርታ ዳቦ ይሆናል። 3000 ብር አትፈልግም? 3000 ብር ነው። በቃ ተቀበል ነው። 5000 ብር ነው። አረ የራስህ ጉዳይ ነው። የራስህ ጉዳይ ሶስት ሺህ ብር እንቀበል። አምጣ ብሩን። ኧረ ወግድ ይረሳል። ኧረ እኮ ገሽከኝ ነው። ሶስት ሺህ ምን ላድርግ ታዲያ ሳንቀበለው? አንተ እኮ ነህ። እኔ ምን አደረኩኝ? ታዲያ 3000 ብር ሲል 5000 ብር ነው አትልም? አንተ እኮ ነህ ያልከው። 3000 ይሰጣል ነበር እኮ ጅል በቃ ድንቆሮ። እንደገና እንጠይቀው ነው ይመታናል። ኧረ ጋሼ እንዴት ነህ? አላወኩሽም እንዴ? እኔን እንዴት ረሳኸኝ? ኧረ ሰላም በለኝ። ኧረ አንቺ ዱርዬ እንዴት ነህ? አንቺ ደግሞ ስራ እንዴት ይዞሻል? ባለፈው የሆነ ወሬ ሰምቼ በጣም አስጠልተሽ። አይ ውሸት ነው። አትም አይ የኪስ ሰርቃ ተይዛሉ ትተሻል። አይ ወሬውን ነው የሰማሁት። ታዲያ ዲንፋፉን ሰው ካገኘሽው ታዲያ ለምን አበዩም? ዋት አሁን ለሰው ምን ተብሎ ነው የሚነገረው? ስልኬን ወሰደችው እንዴ? ስልኬን ወሰደችው። አሁን ለሰው ምን ተብሎ ነው የሚነገረው? ጎበዝ ሴት ስልኬን ሰረቀች። እኔማ አይደለም። እኔማ ስልኬን ሰረቀችኝ አይደለም እንዴ? ጋሽከች ነው። አንተ እዚህ ሆነህ ነው? አዎ እዚህ ነበርኩ። ምን ነው 9 ሰው ከቦ ሲዘርፈኝ ዝም ትላለህ? ስልኬን ወሰዱ። ስልኬን? አዎ 9 ነው። ማሳዝን በጣም። አይ ተው አንተን አልጎዱም። እኔን ማንን ካኝ አንተ አፍታውን አልኩት። አንዱን ደንደስቱን እና ስልኩን ወሰዱት። ስልኩን ወሰዱ። ተው በቃ ስልኬን ወሰደችው። ጋሽከች ነው። ስልኬን የወሰደችው 9 ነው አይደል? እንዴ ያልከኝ አሁን 9 ሰው ወሰደብኝ አይደል? ያልከኝ አስተሳሰቧ ከ9 ሰው በላይ ነው የሞትክ። ኧረ ጋሽከች ነው። ምን ያልከኝ ነው? እና ያዛት እንጂ ሂድና አሃ ጋሽከች ነው። ባንደህና መጣችሁ። ሰላም ልበልህ እንጂ ደግሞ ወድጄልሃለሁ። ምን የመሰለ ይዘህ መጣህ ደግሞ ዛሬ ትፍ ብዬልሃለሁ። ወይ እንጂ እኔ የምልህ ደግሞ ማናት ዛሬ ጨዋ እኮ ነህ። እንደው ጨዋ ልጅ እኮ ታውቃት። ሰላም በላት እንደው የኔ ቆንጆ
አጠበቅከኛለች እኮ ልቀቃት እንጂ ጋስቀጭሉ ልቀቃት እንጂ ነው ጋስቀጭሉ ምን መድኃኒት ታስወግታኝ ነው እንደመጣው ምን አረካት ወግድ አንተ ልጠይቅህ ይላል እንዴ ያማል ይበቃኛ አንተ ልጠይቃት ይላል እኮ ምን አረካት ጉዝፍ ወልጋዳ የተወላገድክ ምንከክ ትሰማኛለህ? አንተም ያንን ብር አትበላውም፣ አርሰናልም ዋንጫ አይበላው። ምን ለማለት ፈልገህ ነው? ይሄው በአካል መጣሁ። እስኪ ምን ለማለት ፈልገህ ነው? ማን ነው የምታስፈራራው? ድንጋይ ለማን ነው?